ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ውድ የመቅደስ ዩቲዩብ ተከታታይ ሰላም ለእናንተ ይሁን። በያላችሁበት በየዓለም ዳርቻ ሰላማችሁ ብዝት ይበል። ይህን ቻናል ስትከታተሉ ላይክ እና ኮሜንት ሼር እያደረጋችሁ አበረታቱኝ። ደግሞ ኮሜንት ስትጽፉ ላይክ ማድረጋችሁን አትርሱ። ኮሜንት ስትጽፉ ደግሞ ረዘም ያለ ደግሞ ጻፉ፣ አበረታቱኝ እና ደግሞ ያው እኔም ቤታችሁ ጎራ ላለሁኝ ቪዲዮአችሁን በታማኝነት ነው የማይላችሁ። ኮሜንት ላይ አሳውቁልኝ፣ አስቀምጡልኝ፣ በኮሜንታችሁ ገባለሁ ማለት ነው። እና ዛሬ የመጣሁት አጠራጠር አድርጌ እንዳይሰለቻችሁ አጠራጠር አድርጌ ነው ማሳያችሁ። እና ዛሬ ላይቭ እንዴት ነው የምንገባው? ላይቭ ላይ በፎቶ ማድረግ የምንችለው እንዴት ነው ብላችሁ ለጠየቃችሁኝ አንድ ላይ ልስራላችሁ፣ በውስጥ ከማስረዳችሁ እያንዳንዳችሁ ማለት ነው። ዩቲዩብ ላይ እንገባለን። ዩቲዩብ ስንገባ ዩቲዩብ ላይ ስንገባ ያው እንግዲህ እዚህ ጋር ዩቲዩብ አለች። እችን እንነካለን። ከዛ የመደመር ምልክትን እንነካለን። ዩቲዩባችንን ገብተን ማለት ነው። ይቺ የመደመር ምልክት ታች ላይ ያለች እሷን እንነካታለን። ከዛ ወደ ላይ ይወስደናል ማለት ነው። ከዛ በኋላ እዚህ ጋር ርዕስ እንጽፋለን። እዚህ ጋር የምንፈልገው ርዕስ መጻፍ እንችላለን። ለምሳሌ ሰላም ዋላችሁ፣ ሰላም የምትፈልጉትን ነገር መጻፍ ትችላላችሁ። ከዛ በኋላ እዚህ ጋር የእስክሪብቶ ምልክት እንነካታለን። ቆንጆ ፎቶ ለምሳሌ ሰው የሆነ ነገር ማለት ይችን እንነካታለን። የምንፈልገውን ፎቶ እናደርጋለን። ወይ ከፈለግን የራሳችን ከፈለግን የሌላ ሰው እሱ የእናንተ ምርጫ ነው ማለት ነው። ነው ይችን እናደርጋት። ይሄን አድርጌያለሁኝ። ከዛ በኋላ እዚህ ጋር ሴቭ የምትላለች ይችን ማለት ነው። ይችን ለአዲሶቹ ማለት ነው፣ ለአዲሶቹ ነው። ከዛ ይችን ሴቭ አደርጋታለሁኝ። ከዛ በኋላ እንደዚህ ሆነ ፎቶ ማለት ነው። ከዛ በኋላ ታችን መጣና ማለት ነው። የኔ አሁን ላይቭ ላይ ስገባ እንደምታዩት ላይ እዚህ ጋር የድምጽ አለ፣ የካሜራ አለ፣ የቪዲዮ አለ እና እንትን ፎቶ አያመጣም። ላይቭ ላይ ስገባ ፎቶ አያመጣልኝም። ፎቶ የሚያመጣላችሁ ጥሩ ነው፣ ያነቅታችሁ ጋላሪ ቀላል ነው፣ ወደው ያስገባችኋል። ይሄ ግን ግዴታ ይቺ መብራት አለባት። ግን ኮሜንት ግን የምታነቡት በሌላ ስልክ ነው። ይቺ ትበራለች፣ ይቺ ማለት ነው። ይቺን ትበራለች። ከዛ ይችን እናበራታለን። ያው ርዕስም ጽፌያለሁ፣ ታምኔትም አድርጌያለሁኝ። ከዛ በኋላ ኔክስት እላታለሁ ማለት ነው። ኔክስት ከዛ ወደ የት ይወስደኛል? ወደ ስክሪን ነው የሚሄደው ማለት ነው። እና እንደዚህ መጣ ማለት ነው። እንደዚህ ሲመጣ ከዛ እዚህ ጋር ጎ ላይቭ ገና አላልኩትም ማለት ነው። ከዛ በኋላ መጀመሪያ ጎ ላይቭ ከማለት ከመሰራጨቱ በፊት ጋላሪ እመጣለሁ ከራሴ ማለት ነው። ፎቶም ያስቀመጥንበት ቦታ ላይ እዚህ ጋር እንመጣለን ማለት ነው። እዚህ ጋር የምትፈልገውን ፎቶ እናደርጋለን። ከዛ በኋላ ለምሳሌ ተንቀሳቃሽ ካረግነ ተንቀሳቃሽ ቢሆን በነገራችን ላይ በጣም ደስ ይላል። ለምሳሌ እናድርጋለሁ እኔ። ከዛ ድምፁን እንቀንሰዋለሁ እንደዚህ እስከ መጨረሻ አድርጌ። ከዛ በኋላ ላይቭ ላይ አሁን በዚህኛው ስልኬ ኮሜንት ማንበብ አልችልም። ልክ እንደዚህ ማድረግ ይቻላል። ከዛ በኋላ ጎ ላይ ብሏታል ይችን ማለት ነው። ይችታለች አሁን ወደ ሰው ይሰራጫል ማለት ነው። ጎ ላይ ብዬዋለሁኝ እና ከዛ ማለት ነው። ከዛ በኋላ ወደ ሌላ እንዳይቀይርባችሁ ልክ እንደዚህ ያለ እንዳይቀይርባችሁ እንደዚህ ያለ እንዳይቀይርባችሁ ማለት ነው። ምን አለ መሰላችሁ? ይችን አንድ ትናረጋታለች፣ ይች ታች ያለችው ማለት ነው። ወይም ደግሞ እንደዚህ አንድ አሁን ይሄ ቢጨርስ ራሱ ማለት ነው ራሱ ነው የሚሆነው። ራሱ እየቀየረ ነው የሚሆነውና ወደ ሌላ ፎቶ ወደ ሌላ ቪዲዮ አይሄድባችሁም። ይችን አንድ ላይ ካረጋችኋት ማለት ነው። ይች ታች አንዲት የሙዚቃ መክፈቻ መቀነሻ አለና ይች ቅንፍ ውስጥ ያለችውን ቀለም አላሳየ ብሎ ነው። ይችን ማለት ነው
እና እንደዚህ ማድረግ ትችላላችሁ። አንድ ላይ ማድረግ ትችላላችሁ። የቀረም ከቦ ፎቶ ከፈለጋችሁ ደግሞ ከዚህ ትወጡና ፎቶ ብቻ ማድረግ ይቻላል። ለምሳሌ በቃ በዚህኛው ፎቶ ማድረግ ከፈለግ እንደዚህ ማድረግ እችላለሁ። እንደዚህ አድርጌ ወይም ደግሞ በአበባ ነገር አድርጌ ከዛ ኮሜንት ደግሞ በሌላ ስልክ ነው የምታነቡት። እንደዚህ ከገባችሁ ማለት ነው። እና ያው እንግዲህ ያልገባችሁ ነገር ካለ ኮሜንት ላይ ያስቀምጡልኝ። ወዳችኋለሁ፣ ከብራችኋለሁኝ። በሌላ በኩልም አለ ላይቭ ላይ ስገቡ በቃ እንትን ማለት አለባችሁ ማለት ነው። ላይቭ ላይ ስገቡ ይመጣላችኋል እንደ እንትን ማለት ነው። ለምሳሌ ያክል ያው ድምፁ ማለት ነው። ድምፁ እንትን ስላለ እንትን ላይ ይችላል፣ ድምፅ ላይ ይሰማችሁ ይችላል። ላይቭ ላይ ስገባ ለምሳሌ ማለት ነው። አሁንም ላይቭ ላይ እንደዚህ ስገቡ እንደዚህ ይመጣል። አያችሁ? እንደዚህ አራት ነገሮች ይመጣሉ። ፎቶ የማያመጣላችሁ ፎቶ የሚያመጣላችሁ ከሆነ ማለት እዚች ጋር ልክ እንደዚህ ሲመጡ የሆነ የሰው የጭንቅላት ምልክት አለ። የሰው የጭንቅላት ምልክት ማለት ነው። ወይ የቀርን ደግሞ በዚህኛው በኩል ላሳያችሁ። ይሄን አደርጋለሁ ማለት ነው። አያችሁ? እና ይሄን ይመስላል ቤተሰቦቼ። በያላችሁበት ሰላማችሁ ብዙ ይበልልኝ። እና እንደዚህ ነው ውዶቼ ማለት ነው። እና ሰብስክራይብ አድርጉኝ ፕሊስ ማለት ነው። ላይክ አድርጉኝ ፕሊስ፣ የእውነት ፕሊስ አበረታቱኝ። ደግሞ ስለምታበረታቱኝ በጣም ነው የማመሰግነው። ሀገራችንን ኢትዮጵያ ሰላም ያደርግልን። በያላችሁበት ሰላማችሁ ብዝት ይበል። ያሰባችሁት ሁሉ ይሳካላችሁ። እግዚአብሔር አምላክ ይጠብቀን። ወጥቶ ከመቅረት እግዚአብሔር ይጠብቀን። ቤተሰቦቻችንን በሰላም ያገናኘን እና ደግሞ በርቱልኝ። እሺ በርቱ። ሰብስክራይብ ለምን እንደዚህ እኔ አልሞላም፣ እንደዚህ ሆነብኝ፣ ቀነሰብኝ፣ ጨመረብኝ የምትሉ እህቶች ማለት ነው በርቱ። ተስፋ መቁረጥ የሚባል ነገር የለም። ትዕግስት ያስፈልጋል ለሁሉም ነገር ማለት ነው። ለሁሉም አብዛኞቻችሁ የመዳም ስራ ራሱ እንዴት አልከበደንም ምናምን ትላላችሁ። እርግጣው ይከብዳል። ነገር ግን መታገስ የሚባል ነገር አለ። ከታገሱት ሁሉም ያልፋል አለ የሚባለው እና የማያልፍ ነገር የለም፣ የማንወጣው ነገር የለም። ስለዚህ ልክ አገራችን ወጥተን ሰርተን እንመለሳለን ብለን አስበን እንደወጣ ነው። አሁንም ወጥተን ደግሞ እየሰርተን እንደምንቀየረው ሁሉ ነገር ደግሞ ተስፋ አለን ብለን እንደምናስበው ሁሉ ስለዚህ ዩቲዩብ ተመሳሳይ እንደዛ ነው እና በቃ ነገ የተሻለ ነገ በቃ እንደዚህ እንሆናለን። ተሻሽለን በደንብ ሆነን እንሰራለን ካላችሁ ትሰራላችሁ። ቸር ተመኝ ቸር ታገኝ ይባላል። የምን ተስፋ የመቁረጥ የምን ትዕግስት ማጣት ነው። ስለዚህ ዩቲዩብ ማለት ነው ትዕግስት ያስፈልጋል። ትዕግስት ያስፈልጋል። አቀበቱን ካልወጡት ሜዳ አይገኝም እና ስለዚህ መጀመሪያ ላይ አቀበት መውጣት አለብን። ስለዚህ አቀበት የሌለው ሜዳ የለምና ማለት ነው። ምክንያቱም ሁሉም አልጋ ባልጋ አይደለም። ስለዚህ በደንብ ስሩ። በቃ ቪዲዮ ስሩ ምናምን ላይ ብግቡ አንድ አይነት ሰዓት። ለምሳሌ ጠዋት የሚመቻችሁ ከሆነ ጠዋት ላይ መግባት፣ ማታ የሚመቻችሁ ከሆነ ማታ ላይ። ሁላችንም እያንዳንዳችን የራሳችን የሆነ እድል አለን ማለት ነው። አንቺ ስለገባች ወይም እሷ ስለገባች እኔ ቤት ሰው ይጠፋል ማለት አይደለም፣ እሷ ቤትም ሰው ይጠፋል ማለት አይደለም። ስለዚህ ሁሉም የሆነ የራሱ የሆነ እድልና እንጀራ አለው ማለት ነው። ስለዚህ ያንቺ ያለው የትም ስለማይሄድ
መታገስ የሚባል ነገር አለ። ታገሱ ማለት ነው። እና አይዟችሁ በርቱ። እና ደግሞ ቪዲዮ እንዴት እንደሚሰራ ምናምን የምትፈልጉ ልጆች ደግሞ ታብሌት መስራት አልቻልንም አልገባን አለ እና ደግሞ ኢንሹት ላይ ወይም ደግሞ ካፕከት ላይ መስራት አልቻልንም የምትሉ እህቶቼ እኔ እነግራችኋለሁ። እያንዳንዱ ነገር በኮሜንት አሳውቁኝ። እኔ ቪዲዮ እየሰራሁኝ እንደዚህ ጠርጠር እያረኩኝ አሳየላችኋለሁ ማለት ነው። መጀመሪያ ላይ እኔ ሀሳብ ያላበዛሁት እንዳይሰለቻችሁ እና ቪዲዮ እንዳታቋሩ ስለፈለግኩ ነው። መጨረሻ ላይ ሀሳቤን ያደረኩት ወደ ቀጥታ ወደ ገደለው ያደረኩት ማለት ነው። እና ይህን ይመስላል ቤተሰቦቼ። ብቻ እንግዲህ ለማንኛውም ወዳችሁና ፈቅዳችሁ ለምትከታተሉኝ በጣም ነው የማመሰግነው። በጣም ነው የምወዳችሁ ከምንም በላይ ማለት ነው። እግዚአብሔር ከእናንተ ጋር ይሁን። ክበሩልኝ በእውነቱ ማለት ነው። እኔ ዛሬ መድረሴ በእናንተ ላይ ነው እና አይዞሽ በርቺ ጠንክሬ ለምትሉኝ ሁሉ እግዚአብሔር ይስጥልኝ በእውነት ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ፣ ሰላም ቆዩልኝ። ባይ ባይ። እወዳችኋለሁ ውዶቼ ማለት ነው። ጀረቃ ደመቄ በምሽቱ ላይ